አሁን ላይ ያሉ ዝነኞች አሁን በዚህ በእርግጥ ኢትዮጵያ ላይ ዝነኛ የለም፣ ግን አሁን ላይ ያሉ ትንሽ የሚንቀሳቀሱ ሰዎች ታዋቂ ናቸው የምንላቸው ሰዎች በገንዘብ እየተሸጡ ነው። ገዢው ማን ነው? ባለጊዜ ነው። ባለጊዜ የሄደ ገንዘቡን የት ማድረግ እንዳለበት እና ምን ላይ ማዋል እንዳለበት የማያውቀው ባለጊዜ ገንዘብ እሱ ጋር እንዳፈር ነው። ይህንን ገንዘብ አንድ ሁለት ብሎ ቆጥሮ እነዚህን አርቲስቶች ይገዛል፣ ወይንም እነዚህን ተዋናዮች የምንበል ዝነኛዎች ይገዛል። ኢቭን ድምፃዊ ከሆነ እንኳን አንድ ሰው የሚዘፍን ሰው ከሆነ ወንድም ይሁን ሴት የሚዘፍን ሰው ከሆነ በሰርግ ላይ ሲታደም ያው ባለው በድምፁ ህዝቡን ያዝናናል፣ ሰርጉን ያደምቃል ምናምን አይደለም። ወይንም ደግሞ እንደዚህ ባንዶች ምናምን ከሆኑ ሰርጉን ሊያደምቅ ይችላል። ያ አይደለም። ዝም ብሎ ብቻ ቲክቶከርም ይሁን ተዋናይም ትሁን በሆነ ነገር ላይ የምትሳተፍ ህዝቡ የሚያውቃት ከሆነች እሷ በገንዘብ ናት፣ ገንዘብ ነች ማለት ነው፣ ብር ነች። በዚህ ሰዓት እንዴት ሆነች? እንዴት ይህንን አልሽ ልትሉ ትችላላችሁ። ሰርግ ላይ የሆነች አንዲት ዝነኛ የሆነች ሴት ታድማ ትመጣለች። በምን አይነት ሁኔታ ነው የታደመችው? በገንዘብ ተከፍሏት ማለት ነው። ተከፍሏት ትመጣና የዛ ሰርግ በቃ ፕሮቶኮል እንድትሆን ትደረጋለች። ሰርጉ በቃ እጅግ ያማረና የደመቀ ትልልቅ ሰዎች፣ ትልልቅ ዝነኛ ሰዎች የታደሙበት ሰርግ አስመስለው ለመስራት እዛ ሰርግ ላይ እንድትታደም በገንዘብ ተከፍሏት ትመጣለች። ማናት? ዳናይት መክበብ። ስለሷ እየተወራ ያለው ሰሞንኛው አይታችሁ ከሆነ ላይቭ ላይ ንግግር እያደረጉባት ነበር። ዳናይት መክበብ በ500,000 ብር የባለ ጊዜ ሰርግ ላይ እንድትታደም ተከፍሏት ተገዝታ ትመጣለች። 500,000 ብር ማለት ነው። ልክ ግማሽ ቀን እዛ ሰርግ ላይ ትሆናለች፣ ትበላለች፣ ትጠጣለች ምናምን ነገር በቃ ሲያጨበጭቡ ታጨበጭባለች። ልክ የሙሽሪት ቤተሰብ ወይንም ጓደኛ ሆና ትቀርባለች እዛ ሰርግ ላይ ማለት ነው። እሱ ብቻ አይደለም፣ ምን ያደርጋል? ለሙሽሪት የሚመጥናትን ሰው ሚዜ ራሱ ይፈልጋል፣ ይገዛላታል ማለት ነው። በምን አይነት ገንዘብ? በ200,000 በ300,000 ገንዘብ ሚዜ ይገዛል። እንዴት ይሆናል? እነዛ ሚዜዎች ሙሽሪት ጋር አይተዋወቁም፣ ምንም አይነት ኮንታክት የላቸውም። እኛ ሚዜ በተለምዶ የምንመርጠው ጓደኛ የሆነ ሰው ነው አይደለም? ጓደኛዬ ነው እኔ ሚዜ እንድትሆን በሰርጌ ቀን አብራኝ እንድትሆን የምፈልገው እንድታለብሰኝ የምፈልገው ጓደኛዬ ነው። ያ አይደለም። አሁን ላይ ትንሽ እንቅስቃሴ ያላት እቁና ያላት ከሆነች በቃ አክቷ ቆንጆ ምናምን ከሆነ በብር ትገዛና እዛ ሰርግ ላይ ትታደማለች። ሰርጉ አሸብራቂ ሆና ትገኛለች ማለት ነው። ልክ ሰርጓ ሲቃረብ ሳምንት ሲሆነው ይሄ ብር ካሽ ይገባላታል፣ ትገዛለች። በኋላ ትገኝና ትመጣና የሰርጉን ሂደት ምናምን በ3 ቀን ውስጥ ምናምን በቃ ያስተካክላሉ። የሚዜዎች ዳንስ አለ፣ የሚዜዎች እንቅስቃሴ አለ። እዛ ላይ ቆመው እዛ ላይ አክት ለማድረግ ዳንስ ለመደነስ በቃ አክታቸው እንዲስተካከል፣ እንዲስማሙ፣ እንዲዋሃዱ ይነጋገራሉ። ትንሽዬ ኤክስፒሪየንስ ይሰጣቸዋል። ኮርስ አለ ማለት ነው የዳንስ እንደዛ ያደርጉና ሰርጉ እንዲያምር ሰርጉ በዋናነት በቃ አንደኛ ነው ተብሎ በኢትዮጵያ ላይ እንዲወራለት ያደርጋሉ ማለት ነው። ይህንን ስራ የሚሰሩት ማን ነው? ሚዜዎች ናቸው። ሰርጉ በቃ አንደኛ ነው ተብሎ ትልቅ ሰርግ ነው ተብሎ እንዲወራ የሚያደርጉት ትልቁን ድርሻ የሚወስዱት ሚዜዎች ናቸው። ሚዜዎች ደግሞ እንደዚህ እንዲያደርጉ ምንድነው የሚሆነው? እውቅና ያላቸው ትልቅ ስራ ያላቸው በህዝቡ ዘንድ ትንሽ እይታ ያላቸው ሰዎች ከሆኑ ደህና ገንዘብ ተከፍሏቸው የመጡና ለሙሽሪት ሚዜ ይሆናሉ ማለት ነው። ምን ለማለት ፈልጌ ነው? ኢትዮጵያ ላይ ብዙ ነገሮች አሉ። መኖር የሚችል ሰው እየኖረ ነው። ባይዘው ህዝቡ ይኖራል፣ የማይኖርም አለ እያከከ የሚኖር ማለት ነው። የሚኖርም ደግሞ በቅንጦት የሚኖር ህዝቦች አሉና እነሱን ስታው እናንተ ምን ይሰማችኋል እስኪ? እና ለማንኛውም ኢትዮጵያ ላይ ሁሉም ሰው እኩል አይኖርም። ሁሉም ሰው ተቸግሮ አይኖርም። ሁሉም ሰው ደግሞ እንደዚህ በቅንጦት አይኖርም። እና ይሄ ከዲኮር ተላልፎ ሚዜ እስከ መግዛት ታዳሚ እንድትሆን አንዲትን ታዋቂ ሰው ገዝቶ አምጥቶ እዛ ሰርግ ላይ እንድትቀመጥ ማድረግ ይሄ በቃ በጣም የተለመደ ነው። ሰው ምንም ግር እንዳይላችሁ ለማለት ፈልጌ ነው። የሆነ ሰርግ ሄዳችሁ እዛ ሰርግ ላይ አንዲት የምታውቋት ታዋቂ ሰው መታ ጉብ ካለች ምናምን እንዳትደናገሩ። ተገዝታ ነው የምትመጣው። ተገዝታ ትመጣለች፣ ትበላለች፣ ትጠጣለች፣ ትጫወታለች፣ አጨብጭባ ምናምን ወደ ቤቷ ትመለሳለች፣ ገንዘቧን ወስዳ ማለት ነው። እና ብትችሉ ሁላችሁም ባላችሁ አቅም በምትችሉት አቅም ታዋቂ ለመሆን ሞክሩ። አዋቂ ነኝ ምናምን አዋቂነት ዶክተሮች ይኸው በ10,000 በ15,000 እየሰሩ እዚህ ጋር ታዋቂው አላዋቂ ማለት ነው
በሚሊዮን ገንዘብ አሸሸ ገዳሜ እያለ ይኖራል። እና ብትችሉ ሁላችሁም በየሚናችሁ ታዋቂ ለመሆን ጣሩ፣ ሞክሩ ለማለት ያክል ነው። አዳዲስ ነገር ሲኖር እመለሳለሁ። መብራት የለችም። የቪዲዮ ጥራት ስለ ቪዲዮ ጥራት እንግዲህ ይቅርታ ይጠይቃሉ አስቀድሜ። አመሰግናለሁ።